ሰላም እንደምን አላችሁ? ክብደትዎን ለመጨመር አስበዋል? እነሆ ይህንን መረጃ ከሰሙና ካደመጡ በኋላ ወደ ተግባር ከቀየሩት በአጭር ጊዜ ውስጥ አስገራሚ ለውጥ ያሳያሉ። ውፍረት ለመጨመር የሚረዱ መንገዶች በአሁኑ ሰዓት የብዙ ሰዎች ፍላጎት ክብደት መቀነስ እንደሆነ ይታመናል። በተነጻጻሪው ግን በጣም ስለቀጠኑ ክብደት መጨመር የሚፈልጉ ሰዎችም አሉ። ትክክለኛው የሰውነት ክብደት ቢኖረን ለጤና የሚመከር ከመሆኑም ባሻገር ለአለባበሳችን ውበት ይሰጠዋል። ነገር ግን ክብደት መጨመር ስንፈልግ ጤናማ በሆነ መንገድ እንጂ በዘፈቀደ የምናደርገው ከሆነ ጉዳቱ ያመዝናል። ግብዎን ያስቀምጡ። አሁን ባሉት ክብደት ላይ ምን ያህል ኪሎ ነዎት? መጨመር የሚፈልጉት የኪሎ መጠኖት ሲወስኑ ሳይንሳዊ የሆነውን የክብደትና የቁመት ልኬትን ወይም ቦዲ ማስ ኢንዴክስን አመዛዝነው ሊሆን ይገባል። አንዴ የሚፈልጉት የክብደት መጠን ላይ ከደረሱ ክብደት ለመጨመር የሚያደርጉትን ጥረት ማቆም ይገባል። ምክንያቱም አላስፈላጊና ጤናኛ ያልሆነ ክብደት ሊከሰትብዎ ይችላል። አመጋገብን ማስተካከል። የአመጋገብ ስርዓትን ከመወሰን በፊት የደም አይነታችን ማወቅ አስፈላጊ ነው። የደም አይነታችንን ማወቅ የትኞቹ ምግቦች እንደሚወፍሩን ለመረዳት ያስችለናል። ስለሆነም ምግቦችን መርጠን መብላት እንችላለን ማለት ነው። የሚከተሉትን የምግብ አይነቶች ክብደትዎን ለመጨመር ያግዛሉ። አንደኛ፣ የሚጠጡ እንደ ጁስና ወተት የመሳሰሉትን ይጠቀሙ። ለስላሳን አይጠቀሙ፣ ምክንያቱም በስኳርና ኬሚካል የተሞላ ስለሆነ ለጤና አይመከርም። ሁለተኛ፣ ዳቦን መመገብ ያዘውትሩ። በተለይ ዳቦን ከለውዝ ቅቤ ወይም ማርማላትና ከአይብ ጋር መብላት ክብደትን ለመጨመር ያግዛል። ሶስተኛ፣ አትክልትና ፍራፍሬን ይጠቀሙ። እነዚህን ሲመገቡ ብዙ ውሃ ያለባቸውን እንደ ሐብሐብና ብርቱካንን ትተው ሞላ ያሉትን እንደ ድንችና ለውዝ የመሳሰሉትን ያዘውትሩ። ሶስተኛ፣ ፕሮቲን የበዛባቸውን ምግቦች ይመገቡ። ለምሳሌ እንደ ለውዝ፣ ዶሮ፣ ስጋ፣ የአኩሪ አተርና ባቄላና ቱና ለሰውነት ግንባታ ስለሚያግዙ እነርሱን አዘውትረው ይመገቡ። ክብደትና ጡንቻን የሚያዳብሩ ስፖርቶችን መስራት፣ ክብደት ማንሳት የመሳሰሉት ስፖርቶችን መስራት የተመገቡትን ምግብ ወደ ሰውነት ከመቀየር አልፎ የምግብ ፍላጎት እንዲጨምር ያደርጋል። አስፈላጊና ጠቃሚ ምክሮች። ከላይ የተጠቀሱትን ዘዴዎች በተጨማሪ የደም አይነትን ተከትሎ መመገብ በይበልጥ በአጭር ጊዜ ውስጥ ለውጥን ለማምጣት ተመራጭ የሚባል ዘዴ ነው። እነዚህን ዘዴዎች ተጠቅመው ምንም ለውጥ ካላመጡ ሐኪም ጋር ሄደው ምርመራ ማድረግ ተገቢ ነው። ምናልባትም ውስጥዎ ፕሮቲንና ስብ ወደ ሰውነት እንዳይቀየር የሚያደርጉ የጤና ችግር ሊኖር ይችላልና። ክብደት የመጨመር ለውጥ ላይ ካሉ ሰውነቶ ለውጥ ላይ ስለሆነ ውሃን በብዛት መጠጣት ይጠቅማል። የሚበሉትን ምግብ ጤነኝነት ያስቡበት። ለመወፈር አስበው ጤናን የሚጎዱ ምግቦችን አይብሉ። እንደ ጭንቀትና ስኳር የመሳሰሉ የጤና እክሎች ካሉበት ክብደት መጨመር ሊቸገሩ ይችላሉ። ውድ ቤተሰቦቼ፣ ይህ መረጃ እጅግ አስፈላጊ መረጃ ስለሆነ ክብደት ለመጨመር ለሚፈልጉ ሰዎች ሁሉ ሼር አድርጉላቸው። ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ክፍል የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን። ሰላም።